እናቱ ሞተች እሺ እኛ ሰፈር ነው እሺ ልጁ የማንቸስተር ደጋፊ ነው እሺ እግዚአብሔርን እሺ እናቱ ሞተች እሺ እኔ ኳስ በጣም ወዳለሁ እሺ እና ከዛ የቸልሲ ደጋፊ ነኝ ቸልሲ ነው በጣም ወደው ከኛ ሰፈር እኔ ብቻ ነኝ ቼልሲ ለመለየት ነው ቸልሲ የደገፍኩት እሺ ምክንያቱም ሁሉም አርሰናል ማንቸስተር ሁሉም አርሰናል ማንቸስተር ነው ምን አገባኝ አልኩ የቸልሲ ደጋፊ እሺ ከዛ ልጁ እናቱ ሞተች ዛሬ ተቀብራ ቀብር ላይ ማታ ነን ማንቸስተር 4 ሰዓት ተኩል ኳስ አለው ሻምፒዮንስ ሊግ 4 ሰዓት ከ45 እሺ ከዛ ቁጭ ብለን ኳስ ሄደን ማየት እንፈልጋለን እኛ ግን ብቻውን ከምንተው ምናምን ነገር ብለን ቆየና ብርና መሸን ምናምን ነገር እራት በላን እናት እንደሆነቱ እራት በላን እቤት አልነበረም ከዛ እዛ በላን ምናምን ነገር ቀስ ብለን 4 ሰዓት ላይ ወጣን ማለት ነው በቃ እሱን አስተኝተን ወጣን ከዛ ሄድን ኳስ ስንገባ ቦታ ይዞ ጠበቀን እግዚአብሔር ለኛ ቦታ ይዞ ጠበቀን ፍለፊት ነው ቁጭ ብሏል ዋትስ ማለት እዚህም ጋቢ መልበስ አለብን ታዲያ እንዴት ነው የሚሆነው እዚህም ጋቢ መልበስ አለብን ደስ ተመካከርን እዚህም እንደርሳለን ወይስ እንጨፍራለን አይ ዶንት ኖ ቢሸነፍ ደግሞ አስበው ተሸነፈ አሸነፈ እዛ አጽናና ነው ማንቸስተር ተሸነፈ ጫውንበት እንዲህ ዘለ ወያላ እስቲ እናት ታደለ ግን አይደለም ብሮ አይም ሶሪ የኮሜዲ ነገር ስለሆነ እናት ያርገች ቡሊ ታረጋሉ የሙት ልጅ አይሆንም ብሮ ቀልድ አይደለም ቀልድ ነው ቀልድ ነው እና የምር ግን ገብተን እዛ ኳስ ቁጭ ብሎ ቀርሞ ጠብቀናል እና ለቅሶ ላይ ሆኖ እንደዛ ያጋጠማቸው ሰዎች አሉ